ሰላም ሰላም እንዴት ናችሁ? ውድ የጌታ አበሻ ቻናል ተከታታዮች ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ሁልጊዜ እንደማሳያችሁ አዶቢ ኢሉስትሬተርን ተጠቅመን ደግሞ ዛሬ ባነር የምግብ ቤቶች ባነርን እንዴት ማዘጋጀት እንችላለን የሚለውን የማሳያችሁ። ቀጥታ ወደ ስራ ነው የምንሄደው። እንግዲህ አዶቢ ኢሉስትሬተርን እኔ ስለጫንኳትኝ ከፍታለሁ። እዚሽ ጋር ምን የምትላለች ክሬት ኒው የምትላለች፣ እሷን አንዴ ክሊክ አደርጋለሁ። በፈለጋችሁት እናንተ እዚህ ጋር የተለያዩ ዲዛይን ተደርገው የሚከፍቱላችሁ አሉ። በእነዚህ መክፈት ትችላላችሁ። እኔ ግን ባነር ስትታዘዙ ስፔሲፊክሊ ሰው ባዘዛቸው ወይንም ደግሞ የሚያዝዘው አካል በመረጠው ሳይዝ ስለሆነ ስፔሲፊክ ወጥ የሆነ የባነር እንትን የለውም ማለት ነው። ስለዚህ እኔ እዚህ ጋር ክሬት የምትለዋን አንዴ ክሊክ አደርጋለሁ። አንዴ ክሬት ሳደርግ ይሄ ፕላትፎርም ይመጣልኛል። እንግዲህ እዚህ ጋር እንደምታዩት ስም ማስገባት እንችላለን። እዚሽ ጋር ባነር ዋን ብዬ ልጻፍና የፈለጋችሁትን ስም እዚህ ጋር መጻፍ ትችላላችሁ። ዊድዝ እና ሄቱን ነው እዚህ ጋር የሚያስቀምጥልን። በሚሊሜትር ቢሆን ደግሞ የተሻለ የኛ አሪፍ ይሆናል ማለት ነው። በሚሊሜትር አሪፍ ይሆናል። እንግዲህ እዚህ ጋር ከዚህ ቀደም እንደሰራሁበት 300 እና 100 የሚል አለ። እንዳዘዛችሁ ነው። እዚህ ጋር የአዛዡ ወይንም ደግሞ ለሚያዘዛችሁ ሰው ይወስነዋል ማለት ነው። 400 በ200 ካለም 500 በ400 ካለም እንደዛ ማድረግ ትችላላችሁ። እኔ ግን 300 በ100 የሚሆን ዊድዙ 300 የሆነ ሄቱ ደግሞ ምን የሆነ 100 የሆነ እሱን ነው የማዘጋጀው። ታች ላይ እንደምታዩት እዚህ ጋር ደግሞ ባነር ስናዘጋጅ እንግዲህ ፕሪንት ሆኖ ነው የሚወጣ። ፕሪንት ሆኖ ለማውጣት ማንን እንመርጣለን? CMYK ከለር የምትለዋን እዚህ ጋር አንዴ ክሊክ እናደርጋለን። ይህችኛዋ ግን RGB ከለር ከሆነች በሶሻል ሚዲያ በፌስቡክ ሊሆን ይችላል፣ በተለያዩ የሶሻል ሚዲያ ተጠቅመን እነሱን ፖስት የምናደርግበት ነው። ፕሪንት ሆኖ የሚወጣ ከሆነ ግን SMYK ከለር የምትለዋን እንመርጣለን። እዚች ጋር ደግሞ ምን የምትላለን? ሪስታር ኢፌክት የምትላለች እዚች ጋር ሃይ 300 ምናምን የምትለዋል እሷን አንዴ ክሊክ እናደርጋለን። እሷን ከጨረስን በኋላ እዚህ ጋር ምን እናደርጋለን? ክሬት የምትላለች ታች ላይ ክሬት እናደርጋለን ማለት ነው። ክሬት እናደርጋለን። አሁን በራሱ እንግዲህ 300 በ100 የሆነ እዚህ ጋር መጥቶልናል ማለት ነው። እዚህ ጋር መጥቶልናል እንደምታዩት ምኑ ዊድዙ 300 የሆነ ሄቱ ደግሞ 100 ሚሊ ሜትር የሆነ ባነር ተዘጋጅቶልናል። እንግዲህ እዚህ ጋር ባነር ተጠቅመን የተለያዩ ኢሜጆችን ተጠቅመን ማለት ነው እንሰራለን። እዚህ ጋር እንደምታዩቸው የተለያዩ ቱሎች አሉ። ሰሌክሽን ቱል፣ ሁሌም እንደምላችሁ ዳይሬክሽን ቱሎች፣ እነዚህን ቱሎችን ተጠቅመን ነው እንግዲህ ባነራችንን በደንብ በአማረ ሁኔታ መስራት የምንችል። ቀጥታ አሁን እንግዲህ ወደ ስራው ነው የምንሄደው። እዚህ ጋር ፔን ቱል የምትላለች ፔን ቱል አንዴ ክሊክ አደርጋለሁ። ክሊክ ካደረኩኝ በኋላ ይሄንን እንግዲህ ያዘጋጀሁትን ባነር ለሁለት መክፈል ልቻልና ለሁለት ልክፈልና እናንተ በፈለጋችሁ ሳይዝ መከፋፈል ትችላላችሁ። እኔ ግን ለሁለት ልክፈል አልኩኝና እንግዲህ ፔንቱልን ተጠቅሜ አንዴ እዚህ ጋር ክሊክ አደርጋለሁ ማለት ነው። ሽፍትን ብትጫኑ የእናንተ ሞር የተመረጠ ይሆናል። ሽፍትን ተጭናችሁ እዚህ ጋር አንዴ ክሊክ ታደርጋላችሁ። ቀጥታ ደግሞ ታች ላይ እንደዚሁ መጨረሻ ላይ ክሊክ ካደረጋችሁ በኋላ አሁንም ወደ ጎን እንደዚህ አንሸራታችሁ ክሊክ ማድረግ እንደምታዩት አሁንም በጣም ጥሩ እንዳያችኋት ለሁለት ነው የከፈልኩኝ ማለት ነው። ሴሌክሽን ቱል ላይ ሄጄ ምን አደርጋለሁ? ክሊክ አደርጋለሁ። አንዴ ክሊክ አደርጋለሁ። ይቺን እንግዲህ ለሁለት የከፈልኳትን ከለር እዚች ጋር ፊል የምትላለች እዚህ ጋር አንዴ ከለር መቀየር እንችላለን ማለት ነው። እዚህ ጋር ከለር ደስ ያለንን ከለር መቀየር እንችላለን። እናንተ በፈለጋችሁት በመረጣችሁት ከለር መምረጥ ትችላላችሁ ማለት ነው። መምረጥ ትችላላችሁ ይሆናል የምትሉትን ከለር ማለት ነው። እንደምታዩት እንግዲህ እኔ የከፈልኳትን እንደዚህ ከፍሎልኛል። አሁንም የት እመልሳለሁ? እንደገና የቀረኝን ፓርት አሁንም ፔንቱል ላይ ይችን የቀረችኝን ደግሞ ሌላ አንድ አይነት ላድርጋትና ፔንቱል ላይ ይገባለሁ። አሁንም ፔንቱን የምትለዋን ነካና ከዚች ጋር እነሳለሁ። ሽፍትን ይጫናለሁ ከኪቦርድ ጋር ሽፍትን ከተጫንኩ በኋላ ስትሬት እንዲመጣላችሁ ነው። በነገራችን ላይ ስትሬት እንዲመጣላችሁ ነው ሽፍትን ተጫኑ ምላችሁ። ከዛ እንዲያደረኩኝና አሁንም
እንደምታዩት እንግዲህ እዚሽ ጋር ታደረኩ በኋላ ተመሳሳይ ከለር ነው የሆነ ተመሳሳይ ከለሩን እዚህ ጋር እናንተ መቀየር ትችላላችሁ። እቺኛዋን አሁን እንትን ያልናትን መቀየር እንችላለን ማለት ነው። መቀየር እንችላለን። ልክ ይህን አይነት ባነር ለማዘጋጀት ነው የፈለኩት። ከለሩን እንዳልኳችሁ እዚች ጋር የከለር አማራጮች አሉ። ከለሩን መቀየር ትችላላችሁ ማለት ነው። ከለሩን መቀየር ትችላላችሁ። እስኪ ይችላ አድርጋትና ወይንም ደግሞ እስቲ እኔ ኪኛዋን መረጥኩኝ። እቺን ከመረጥኩ በኋላ ቀጥታ ሰሌክሽን ቱል ሄዳለሁ። እንደምታዩት እንግዲህ በመሃል ላይ ሌላ እንትን አለ። እሱ ምን ማድረግ እንችላለን? አሁንም ይችን ተጠቅመን ደግሞ ፔንቱን ተጠቅመን ለሁለት የምትከፍልልን ይችን ሌላ ምን ማድረግ እንችላለን? ሌላ ከለር መቀባት እንችላለን። ሽፍትን ተጭነን አሁንም እሺ ጋር አንዴ ክሊክ ካደረግን በኋላ እንደምታዩት ተመሳሳይ አይነት ከለር ነው የሚሆን። ግን ይችኛዋን እኔ የፈለኳት ምንድነው በዚህ አይነት ላድርጋትም ካልኩኝ ደግሞ ሌላ ከለር ተጠቅመን ይችን መረጥኩኝ ማለት ነው። ይችን መረጥኩኝ። ሰሌክሽን ቱል ጋር ሄድና ሌሎች የሚመረጡ እንግዲህ እናስቀምጣለን ማለት ነው። ባነራችን እንደዚህ አድርገን ካዘጋጀን በኋላ ሴሌክሽን ቱል ጋር ሄጄ አንዴ ክሊክ አድርጌ ስለቀው ይሄን የሚመስል አይነት እንትን ያዘጋጀው። እዚሽ ጋር እንግዲህ የተለያዩ ኢሞጂዎችን ማምጣት የምንጽፈው እንግዲህ እንዳልኳችሁ ባነር እያዘጋጀን የቁርስ ቤት ባነር ነው ዛሬ ማሳያችሁ። ቁርስ ቤት ወይንም ደግሞ ካፌዎች ጋር የሚለጥፉትን ባነር እኔ ቁርስ ቤት ብዬ ስለያዝኩትኝ እሱን ነው እንግዲህ የምንሰራ። ጽሁፉን ለመጻፍ ወርድ ላይ መጻፍ ትችላላችሁ። እንደገና ቴክስት ቲ የምትላለች እዚህ ጋር ቲ የምትለዋን አንዴ ክሊክ ታደርጉና ፈለጋችሁት ቦታ ላይ ምን ስታደርጉ ክሊክ ስታደርጉ ጽሁፍ መጻፍ ትችላላችሁ። እኔ ግን ወርድ ላይም ስለጻፍኩት ወርድ ላይ ሄጄ ልክ እንደዚህ አድርጌ ያዘጋጀውኝ የምንሰጣቸው አገልግሎቶች በየአይነት ተጋቢኖ፣ ስፔሻል ፍርፍር፣ እንቁላል ፍርፍር፣ ፓስታ፣ መኮረኒ የሚሉ ጽሁፎችን አዘጋጅቻለሁ ማለት ነው። በአማርኛ ወርድ ላይ ሄዳችሁ እንደዚህ አድርጋችሁ መጻፍ ትችላላችሁ። ከለሩንም ራሱ እዚህ ጋር የጽሁፉን ከለር ራሱ መቀየር ትችላላችሁ። ይሄን ኮፒ አድርግና ኮፒ አድርጌ ከሄድኩኝ በኋላ የት ሄዳለሁ? አሁንም እዚህ አዶቢ ፎቶሾፕ ላይ ሄጄ ኤዲት የምትላለች እዚህ ጋር ኤዲት የምትለዋን ፔስት የምትላለች ፔስት ታደርጉታላችሁ። እንግዲህ ያዘጋጀ ነው በራሱ እንደዚህ ይመጣልናል ማለት ነው። በራሱ እንደዚህ ፔስት ስንለው ይመጣልናል። ይሄን እንደዚህ አድርገን ማዘጋጀት እንችላለን ማለት ነው። ማዘጋጀት እንችላለን። እንግዲህ እንደምታዩት ትንሽ ወደ ላይ እናድርጋትና ሶሪ እቺን ወደ ታች እንደዚህ አንሸራተን ሌላ ደግሞ ምን የምትላለች እዚህ ጋር እንደምታዩት ደግሞ አሁንም ወርድ ላይ ሄጄ አድራሻ ምናምን አድራሻችንን መግለጽ ስላለብን አድራሻ የምትለዋን እንደዚህ አድርገን መቀየር እንችላለን ማለት ነው። ይችን ምን ማድረግ ይጠበቅብናል? ጽሁፋችንን በተለያየ አድርገን የተለያየ ከለር ሰጥተን እንደዚህ እንትን ማድረግ እንችላለን። ይችን ኮፒ አድርጌ ወስዳታለሁ። አሁንም ልክ ቅድም እንደወሰድኩትኝ መለስና ምን አደርገዋለሁ? ኤዲት ጋር ሄዳለሁ። ኤዲት ጋር ኤዲት የሚለው አንዴ ክሊክ አደርጋለሁ። ፔስት እለዋለሁ ማለት ነው። ይሄን ፔስት እለዋለሁ። እንደምታዩት እዚህ ጋር መጥቶልኛል ማለት ነው። ይሄንን ማንሸራተት እንደዚህ ትችላላችሁ። ማንሸራተት ትችላላችሁ። ወይም ደግሞ ይሄንን ጽሁፋችን ደግሞ ከባነሩ ጋር ተመሳሳይ ሆኖ ካልሄደልን ምን እናደርጋለን? ኮንትሮል ፕላስ ዜድ ብለን መልሰን የት እንሄዳለን? እዚህ ጋር ሄደን ጽሁፉን የጽሁፉን ከለር መቀየር እንችላለን። እስኪ ነጭ አድርገን እንሞክረውና ኮፒ አድርገን ጎልቶ የሚወጣልን ከሆነ ባነራችን ላይ ጎልቶ የሚወጣ ከሆነ እናስቀምጠዋለን ማለት ነው። ኤዲት ጋር ሄጄ እስኪ ፔስት ልበለውና እንየው እስኪ
እንደምታዩት እንግዲህ ይሄን ጽሁፉን አምጥቶልኛል ማለት ነው። ጽሁፉን ይሄንን በምንፈልገው አይነት አንቀሳቅሰን ማስቀመጥ እንችላለን፣ ማሳደግም እንችላለን። አሁን ጽሁፉን እንደዚህ እንትን እያል ማሳደግ እንችላለን፣ ግን የጽሁፉን ስታይል አሁንም መቀየር እንችላለን ማለት ነው። ኮንትሮል ፕላስ ዜድ ብለን ተጭነን አሁንም የጽሁፋችንን ምን ከለርም መቀየር እንችላለን ማለት ነው። ምንድነው አድርጌ የነበረ? እስኪ ነጭ ነበር አድርጌ የነበረ። እስኪ ሌላ ደመቅ የሚል ሞር ከለር ላይ ራሱ መግባት ትችላላችሁ። አሁን ወርድ ላይ ገብታችሁ ሞር ከለር ላይ ትገቡና ደመቅ ያለ ከለር እንደዚህ ይሄንን ኮፒ ላድርግና አሁንም አዶቢ ኢሉስትሬተር ላይ ተጠቅሜ ፔስት ለዋለሁ ማለት ነው። ፔስት ለዋለሁ። እንዳያችሁት አሁን መጥቶልኛል ማለት ነው። ይሄንን እንግዲህ ጽሁፋችንን ማሳደግ ረዘም ማድረግ እንችላለን። እንግዲህ ስልክ ቁጥር ምናምን ማስገባት እንችላለን። እንግዲህ ይሄን ይመስላል። እንደገና ደግሞ የቀሩን እዚህ ጋር ምን አለ? የባነሩ የካፌው ስምም አለ ማለት ነው። የካፌውን ስም ደግሞ ምን ማድረግ አለብን? መጻፍ አለብን ማለት ነው። ለምሳሌ አሁን እኔ ኢንተር ልበልና እዚህ ጋር ወርድ ጋር ኢንተር ልበልና እናት ልበለው እስኪ እናት ቁርስ ቤት የሚለውን ይሄንን ሳይዝ መጨመር ይኖርብኛል። ሳይዙን 48 ላድርገው። ከለር መቀየር እንችላለን። ከለር እንደነገርኳችሁ አሁንም መቀየር እንችላለን። የመረጥነውን እስቲ ቀይ እናድርግና ይሄን ኮፒ ላድርግና ኮፒ አድርጌ ልክ መጀመሪያ እንደወሰድነው አሁንም እዚህ ጋር ሄደን ምን እናደርጋለን? ኤዲት የምትለዋ ጋር እንሄድና ፔስት የምትለዋን አንዴ ክሊክ እናደርጋለን። እንዳያችሁት እንግዲህ መጥቶልናል ማለት ነው። ይሄንን ምን ማድረግ ይኖርብናል? እንደዚህ ማሳደግ እንችላለን። እንደዚህ ማሳደግ እንችላለን። ካሳደግን በኋላ አሁንም ሰሌክት ጋር እንሄድና ሌሎችን ደግሞ ኢሞጂዎችን ወይንም ደግሞ የምንሰጣቸውን አገልግሎት እዚህ ጋር ማስቀመጥ ይኖርብናል። አሁን ጎግል ክሮም ጋር ሄጄ ነው ማሳያችሁ። የፈለጋችሁትን እንግዲህ እዚህ ጋር የምንሰጣቸውን አገልግሎቶች እዚህ ጋር የጻፍናቸውን በየአይነት ተጋቢ ነው ስፔሻል ፍርፍር የሚሉትን በኢሜጅ ደረጃ ደግሞ እዚህ ጋር ማስቀመጥ ባነራችን ላይ ማስቀመጥ ይኖርብናል። ቀጥታ እሱ ጋር ለሚሄድ እዚህ ጋር ምን የሚለው ጋር እንገባለን። እያንዳንዱ ሰርች ብታደርጉ ታገኙታላችሁ። ለምሳሌ እንጀራ ፉድ ኢሜጅስ ብትሉ እነዚህ የምታዩዋቸው አይነት ይመጣሉ። ከነዚህ ውስጥ እንግዲህ እናንተ ይሆናል የምትሉትን ሰሌክት አድርጋችሁ ኮፒ አድርጋችሁ መውሰድ ትችላላችሁ። ሾው ሞር ኢሜጅ ልበለውና እስኪ የተሻለ ምናምን እኛ ካዘጋጀ ነው የሚወጣልን አብሮ በደንብ የሚታየውን ሰሌክት አድርገን መውሰድ እንችላለን። ልክ እንደዚህ ስናገኛቸው ምን እናደርጋለን? ለምሳሌ አሁን ይሄኛውን ወስጄ ባሳያችሁ ኮፒ ኢሜጅ አለ። ኮፒ ኢሜጅ የሚል አለ። እሱን አንዴ ክሊክ አድርግና አሁንም አዶቢ ኢሉስትሬተርን ተጠቅሜ ኤዲት የምትለው ዋጋ ሄጄ ፔስት ስለው እንግዲህ እንደዚህ መጥቶልናል ማለት ነው። ይሄንን ሳይዛችንን ምን ማድረግ እንችላለን? እንደዚህ መቀነስ እንችልና ፈለግነው ቦታ ላይ ምን ማድረግ ይኖርብናል? ማስቀመጥ ይኖርብናል ማለት ነው። እንደዚህ ማስቀመጥ ይኖርብናል። አሁንም ሄደን የተለያዩ ነገሮችን ሄደን የምንፈልገውን እዚህ ጋር ደግሞ ፓስታ ዊዝ እንጀራ አለ። ፓስታ ዊዝ እንጀራ የፈለጋችሁትን እዚህ ጋር አለ። እንግዲህ እንደምታዩት ይህ ሁሉ አለ። እናንተ የፈለጋችሁትን ሰሌክት ታደርጉና ኮፒ ኢሜጅ የሚለውን ነው የምትነኩልኝ። ኮፒ ኢሜጅ የምትለውን ትነካላችሁ። እኔ ለምሳሌ ይህችኛዋን ልውሰድና ኮፒ ኢሜጅ አልኳት። ኮፒ ኢሜጅ ካልኩኝ በኋላ አዶቢ ኢሉስትሬተር ላይ ተጠቅሜ ኤዲት ጋር ሄድና ፔስት ነው የምለው። ፔስት አሁን ይሄንን ምን ማድረግ ይኖርብናል? ባክግራውንዱ ከስር ያለውን ባክግራውንድ ራሱ ማጥፋት እንችላለን። ሳህኑና ፓስቱ ብቻ እንዲታይ ማድረግ እንችላለን። አሁን ግን እንደዚህ አድርገን እንየውና ቀጣይ እንዴት ነው ማጥፋት የምንችል የሚለውን ደግሞ ከባክግራውንዳችንን እንዴት ማጥፋት እንችላለን የሚለውን ደግሞ አሳያችኋለሁ።
አሁንም የቀሩን ካሉ አሁንም እነዚህን በትክክል ካስቀመጥን በኋላ የፈለግነው ኢሜጅ ላይ ከገባልን በኋላ ምን እናደርጋለን? አሁንም ሄደን የምንፈልገው ለምሳሌ ሶፍት ድሪንክስ ብላችሁ እንትን ብትሉ እንደዚህ ይመጡላችኋል ማለት ነው። ሶፍት ድሪንኮችንም ምን ማድረግ ትችላላችሁ? ኮፒ አድርጋችሁ አሁን እንደወሰድ ነው ፔስት ማድረግ ትችላላችሁ። እንደምታዩት እዚህ ጋር ይችን ለምሳሌ አሁን ይችን ኮፒ ኢሜጅ ልበራትና ይችን ሄጄ አሁንም አዶቢ ኢሉስትሬተርን ተጠቅሜ ኤዲት ጋር ማድረግ እችላለሁ ማለት ነው። እንደምታዩት እንግዲህ እንደዚህ አንድ ባንድ እንደዚህ አስቀምጦልናል። ሌሎችንም እንግዲህ የተለያዩ ኢሞጂዎችን እዚህ ጋር በመጠቀም ለምሳሌ አሁን እዚህ ጋር ምን አለ የተለያየ ከለር ለመስጠት ወይንም ደግሞ ሌላ ኢሞጅ ለመስራት እንደዚህ ሬክታንግል ሰርተን ሬክታንግላችንንም የሆነ ነገር ከቀባን በኋላ ውስጡ ላይ ምን እንዲሆን እናደርጋለን? እነዚህንም ማስገባት እንችላለን ማለት ነው። እነዚህንም ማስገባት እንችላለን። እንግዲህ እንደዚህ አድርገን ካልን በኋላ ባክግራውንዳቸውን መቀየር እንችላለን። አሁን ሌሎች የሚቀሩንን እስኪ አሁን ደግሞ ሽሮ ምናምን ብለን ሰርች እናርግ። ሽሮ ኢሜጅስ ብለን ብንወስድ እንደምታዩት እንደዚህ ያመጣልናል ማለት ነው። እንደዚህ ያመጣልናል። እናንተ የሚመቻችሁን ምን ማድረግ ትችላላችሁ? ኮፒ እያደረጋችሁ ልክ ቅድም እንደወሰድ ነው እየሄዳችሁ አዶቢ ኢሉስትሬተር ላይ ፔስት ማድረግ ትችላላችሁ ማለት ነው። ኤዲት ጋር ሄጄ ፔስት የምትለዋን ስንነካ እንደዚህ ትመጣልናለች። እንግዲህ እዚህ ጋር ተመጣች በኋላ ይችን ምን ማድረግ እንችላለን? እንደዚህ ማስተካከል እንችላለን። እንዳያችሁት እንግዲህ ባነራችንን ጽሁፋችንን እዚህ ላይ ማስተካከል የምንችልም ከለር መቀባት የምንችልም ከሆነ በፈለግነው አይነት ከለር መቀባት እንችላለን። እንደዚህ ፕሪንት ሆኖ ሲወጡ ደመቅ ብለው እንዲወጡልን ከለሮችን መምረጥ ይኖርብናል ማለት ነው። ሌሎችንም እያመጣል ልክ የምትፈልጉትንም አሁንም እየሄዳችሁ ጎግል ኢሜጅ ላይ እየሄዳችሁ ሰርች ብታደርጉ የተለያየ ኢሞጂ ይመጣላችኋል ማለት ነው። የተለያየ ኢሜጅ ይመጣላችኋል። እየሄዳችሁ ፔስት ማድረግ ብቻ ነው። ፔስት ማድረግ ብቻ ነው። ፔስት ስታደርጉ እንግዲህ ስንሰራቸው የቆየ ነው። እንደዚህ እያደረግን ነው። እነዚህን ከደረደርን በኋላ እንደዚህ ካስቀመጥን በኋላ ባነራችንን በትክክለኝነት እንዲወጣ የምናስቀምጠውን ኢሜጅ ማለት ነው በትክክል ማስቀመጥ አለብን። ልክ እንዳያችሁት ተመሳሳይ በሆነ ሳይዝ ማስቀመጥ ይኖርባቸዋል ማለት ነው። እንግዲህ እናት ቁርስ ቤት አለ የሚሰጡት አገልግሎት እንግዲህ በየአይነት ተጋቢ ነው። ስፔሻል ፍርፍር፣ እንቁላል ፍርፍር፣ ፓስታ፣ መኮረኒ የሚል አለ። እንግዲህ አድራሻ ደብረ ብርሃን ዩኒቨርሲቲ ፊት ለፊት ብዬዋለሁ። ስልክ ቁጥር ካስፈለገም ደግሞ አሁንም ትሄዱና የስልክ ጎግል ላይ ሄዳችሁ ፎን ኢሜጅ ብንለው ፎን ኢሜጅ ብንለው ከምትጠቀሙት ወይንም ደግሞ ከነዚህ ውስጥ ኢሞጆችንም አሁንም ኮፒ እያደረጋችሁ እነዚህ አሉ እዚህ ጋር እንደምታዩቸው ከነዚህ ውስጥ አንዱን ኮፒ እያደረጋችሁ እዛ ውስጥ መክተት ትችላላችሁ ማለት ነው። እንደ የስልክ ቁጥሮችን ኢሞጂ የያዘ እንትን ታያችሁ እነሱን ተወስዱና ልክ እንደወሰድ ናቸው ፔስት እያደረግን ማድረግ እንችላለን ማለት ነው። ፔስት እያደረግ ቁጥራችንን ጽፈን ማስቀመጥ እንችላለን። አሁን ለምሳሌ እኔ የትኛውን ልውሰድላችሁ? ይችል ልውሰድና አሁንም እዚህ ጋር ሄጄ ፔስት ልበልና እንያት እስኪ ችን ኢሜጇን እንደዚህ አነስ እናድርጋትና በፈለግነው ካስቀመጥን በኋላ ልክ እዚህ ጋር
ስልክ ቁጥር ማስገባት እንችላለን። ይችን በፈለግነው ቦታ ማንቀሳቀስ እንችላለን። እንደዚህ ካደረግነው በኋላ እናስተካክልና አሁንም ወርድ ላይ ሄደን ኢንተር ብዬ ሳይዙን እንቀንስና 09 ብዬ ልክ እንደዚህ አስቀምጣለሁ ማለት ነው። እንደዚህ ካስቀምጥኩ በኋላ ከለሩን እንቀይርና እዚህ ጋር ከለር ከቀየርን በኋላ ይሄንን አሁንም ኮፒ ብለን የት እንሄዳለን? እዚህ ጋር ኤዲት ጋር ሄደን ፔስት እናደርጋለን ማለት ነው። ፔስት እናደርጋለን። ለኪችን ሶሪ ፕላስ እንጫንና ይቺኛዋን እንደዚህ አምጥተን እናንሸራትታለን ማለት ነው። ቁጥራችን እስከሚታይ ድረስ እኛ ምን ማድረግ ይጠበቅብናል? ይሄን ብታስረዝሙት እንደዚህ ትችላላችሁ። ፈለገው ቦታ ድረስ መሄድ ይችላል። እንደዚህ ካደረግነው በኋላ አሁንም ሴሌክሽን ቱል ላይ ሄደን አንድ ክሊክ ስናደርገው እንደዚህ አድርገን ማስቀመጥ እንችላለን። እንግዲህ በቀላሉ ባነሮችን እንዴት መስራት እንችላለን የሚለውን ባጭሩ እንደዚህ አድርገን ሰርተናል ማለት ነው። ከተመቻችሁ ላይክ ኮሜንት እና ሳብስክራይብ አድርጉልኝ። ቀጣይ እንዴት የባክግራውንዳችን ለምሳሌ እዚህ ጋር ስንደረድራቸው የነበሩት ኢሞጂን ብቻ እንዴት ማስገባት እንችላለን፣ ወይም ደግሞ ባክግራውንዱን ከኋላ ያለውን ባክግራውንድ እንዴት ማጥፋት እንችላለን፣ አጥፍተን እንዴት መስራት እንችላለን የሚለውን ይዤላችሁ እመጣለሁ። ስራ ተከታተላችሁ በጣም ነው የማመሰግነው። የምታበረታቱኝን ቴንኪው ብዬ ነው ማለት። ላይክ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።